ቤት ቁጭ ብለህ ነው ባጭሩ ሲመርከቡ እስከገባ ወጣይ ዛሬ ጎበዝ ናት። ጌታችን ኢየሱስ ክርስቶስ ባለው ይለኛል ሊሳ ባያ ቤት ቁጭ ብለህ ለብቻ ቁጭ ብለህ ነው ለብቻ ቁጭ ብለህ ሰሚራ የለችም ሰሚራ የለችም ሰሚራ የለችም ሰሚራ የለችም ሰሚራ የለችም ኦስማንም የለም ሆስፒታልም የለም ኦስማንም የለም ወፍራምም የለም ዛሬ ለመሐመድ የመሐመድ በረከት አስከፍት ማን ነው መሐመድ ማሙድ ገባው ማን ነው ማሙድ አንተ ነህ አዎ ባጭሩ የመጀመሪያው ፍርድ በአማኞች ኃጢአት ላይ ፍርድ ተፈጽሟል። የትኛው ኃጢአቴ? ከሕፃንነቴ ይህን ምድር እስክለቅ ጌታ ከመጣ እስክነጠቅ ካልመጣ እስክሞት የባለፈው ኃጢአቴ የዛሬው ኃጢአቴ የነገው መተላለፌ በሙሉ ኃጢአት ምን እንደሆነ አልገባንም ማለት ነው። ኢየሱስ ክርስቶስ ፐርሰናሊ በማድረገው ኃጢአት ላይ አይደለም እኮ መስዋዕት ያደረገው አይደል? ኃጢአቱ እንዴት ነው? የመጽሐፍ ፕሪንሲፕል እንዴት ነው ሲባል በአዳም አለመታዘዝ ምክንያት ነው ኃጢአት በሰው ልጆች ላይ የመጣ። በኢየሱስ ክርስቶስ መታዘዝ ደግሞ ጸጋ እና የእግዚአብሔር አቅም ወደኛ እንዲትረፈረፍ ተደረገ። ጸጋና ጽድቅ ማለት ነው። ስለዚህ ኢየሱስ ክርስቶስ መጥቶ ምንድነው ያደረገው ሲባል ታዘዘ። አየህ፣ በመታዘዝ አለመታዘዝን ነው የተበቀለ። ስለዚህ በእኔ ዘንድ ምን እንዲሆን ነው? የመታዘዝ አቅም እንዲመጣ ነው። ሰው ልጅ እኮ መታዘዝን ያውቃል። ለእግዚአብሔር ፈቃድ አልታዘዝም ነው ያለው። በጣም ብዙ ሰዎች ኃጢአትን ሲተረጉሙ ኃጢአት ማጨስ፣ መጠጣት፣ መቃም፣ ዝሙት ምናምን ይመስላቸዋል። አይ እሱ መገለጫው እኮ እሱ ማኒፌስቴሽኑ ነው። የመጀመሪያ ሶርሱ ግን አለመታዘዝ ነው። እግዚአብሔር ካስቀመጠልን ሴት ኦፍ ስታንዳርድ ወርደ መገኘት ማለት ነው። በዚህ ኑር ያለን እግዚአብሔር በዚህ ጋር ነው የምኖረው ብለህ ማመጽ ማለት ነው። የአመፁ ውጤት ደግሞ በእንደዚህ አይነት ባህሪያት ነው የሚገለጠው። ስለዚህ ሩቱ ላይ ነው መጥቶ ኢየሱስ ክርስቶስ የፈረደው። መታዘዝ ነው ያደረገው። በአንዱ መታዘዝ ነው ጽድቅ የበዛው። ስለዚህ አሁን የእግዚአብሔር ጸጋ በምንድን ነው የተገለጠው ሲባል እኔ ቀጥዬ እግዚአብሔር ለሚያስቀምጠው ለየትኛውም ትእዛዝ ሆነ እግዚአብሔር ለሚፈልገው ለየትኛውም የህይወት ስታንዳርድ የመታዘዝን አቅም ጸጋው በእኔ እንዲሰራ ተሰጠኝ ማለት ነው። ዓለምን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ይህም ጸጋ ዓለማዊ ምኞትን ትተን አይደል ሕያው የሆነው ተስፋችንን እንድንጠብቅ ያደርገናል። አየህ፣ በእኔ ውስጥ የሚሰራ የእግዚአብሔር አቅም። ስለዚህ ጸጋው በእምነት ያድነኛል ማለት ነው። አየህ፣ ስለዚህ እምነቴ ጸጋው ላይ ነው የሚሆነው። አለበለዚያ ግን ኃጢአቴ በሙሉ ከዚህም በፊት ለነበረው አሁንም ላለው ወደፊትም ላለው ተከፍሏል የምትል ከሆነ ቀጥዬ ለእግዚአብሔር መታዘዝ፣ ቀጥዬ የእግዚአብሔርን ሕግ ማድረግ ምንም አይነት ቫልዩ አይኖረው። በሰውኛ ቋንቋ ስናወራ አይደል አንድ ሰው ለምበላው ምግብ ሬስቶራንት ውስጥ ከከፈለልኝ እኔ ተነስቼ ለምንድን ነው የምከፍለው? አየህ፣ ተከፍሏል። በቃ ስለተከፈለ መብላትና መጠጣት ነው የሚሆነው። አየህ፣ ግን እንደዚህ አይደለም የመጽሐፍ ፕሪንሲፕል። አይ የተከፈለው አለመታዘዝ ነው፣ አመጽ ላይ ነው የተከፈለው። ቀጥለ ግን አንተ የምትታዘዝበትና የምትኖርበት አቅም ነው የመጣው። ቀጥዬ ጸጋውን ማመን ከሆነ እምነቴ ጸጋው ላይ ከሆነ የምኖረው በእግዚአብሔር ጸጋና በእግዚአብሔር አቅም ኃጢአትንና አለመታዘዝን በመተው ነው የምኖረው። ያ ነው ማኒፌስቴሽኑ አይደል? ጻድቅ እንደዚህ ነው የሚኖረው። ለዛ እኮ ነው የህይወት ስርዓት ቫልዩ የሚደረገው። መታመን ከሆነ እንዴት ነው የምትኖረው ብሎ መጽሐፍ እኮ ኢቫሉዌት የሚያደርገው ለዚህ ነው። አለበለዚያማ መጽሐፍ እኮ ክሊርሊ ይነግራል። ዕብራውያን መጽሐፍ ላይ እኮ አይደል ምዕራፍ 6 ላይ እኮ አንድ ጊዜ ብርሃን የበራላቸው ሰማያዊ ስጦታ የቀመሱትን ከመንፈስ ቅዱስ ተካፋዮች የሆኑትን መልካሙን የእግዚአብሔር ቃልና የሚመጣውን ዓለም ኃይል የቀመሱትን ኋላ ግን የካዱትን አለ እንደገና ወደ ንስሐ መመለስ አይቻልም። ምክንያቱም እነርሱ ለገዛ ጥፋታቸው የእግዚአብሔር ልጅ እንደገና ይሰቅሉታል፣ ያዋርዱትም አለ። አልፎ እዚህ ጋር ጴጥሮስ ላይ መጥቶም እኮ ይነግራል። ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 16 ላይ እንደዚህ ይላል እኮ ከ20 ጀምሬ ላንብብላችሁ። ጌታችንን አዳኛችን ኢየሱስ ክርስቶስን በማወቅ ከዓለም ርኩሰት ካመለጡ በኋላ እንደገና ተጠላልፈው ቢሸነፉ ከመጀመሪያው ይልቅ የኋለኛው የከፋ ይሆንባቸዋል። የጽድቅን መንገድ ካወቁ በኋላ ከተሰጣቸው ቅዱስ ትእዛዝ ወደ ኋላ ከሚመለሱ ቀድሞውንም የጽድቁን መንገድ ባላወቁት ይሻላቸው ነበር።
ውሻ ወደ ትፋቱ ይመለሳል፣ እንዲሁም አሳማ ታጥቦ በጭቃ ወደ መንከባለል ይመለሳል የሚለው ፍጻሜ የሚለው ምሳሌ ሆነባቸው ብሎ ይነግራል። አየህ ፖሰብል ነው ማለት ነው። ለምንድን ነው ፖሰብል የሆነው? በዚህ ስጋ ውስጥ እስካለው ድረስ ይህ ስጋ ለእግዚአብሔር ሕግ አይገዛም፣ አይታዘዝም አይደል? ስጋ የእግዚአብሔርን መንግስት አይወርስም የተባለው እኮ ለዚህ ነው። ይሄ ስጋ ኤቭሪ ታይም በድካም ነው የሚኖር። አየህ አሁን ግን የእግዚአብሔር ጸጋና የእግዚአብሔር ኃይል በእኔ ስለሚሰራ እምነቴም ደግሞ በእግዚአብሔር ጸጋና በእግዚአብሔር አቅም ላይ ስለሆነ ቤዝድ ኦን ዛት ድል የማደርግበት አቅም ተፈጽሞ መጽሐፍ ድል ለሚነሳ የህይወትን አክሊል እሰጠዋለሁ፣ ድል ለሚነሳ አይደል ከህይወት ዛፍ እንዲበላ አደርገዋለሁ ብሎ የሚናገረው እኮ ይሄንን አየህ ኦንጎይንግ ጆርኒ ስለሆነ ማለት ነው። እዚህ ጋር ቆሜ ግን ያም ተከፍሏል፣ ይሄም ተከፍሏል፣ የኛውም ተከፍሏል እምል ከሆነ የምኖረው ህይወት ቫልዩ አይኖረውም። እምነቴም ልክ ፋውንዴሽን ላይ ቆመ። አየህ የሳተ ፋውንዴሽን ላይ ነው ማስቀምጠው እምነቴ። መጽሐፍ በፍጹም እንደዚህ የሚል አስተምሮ ስለሌለው ማለት ነው። እስቲ መርከቡ ውስጥ ከገባህ በኋላ በሉ ልውጣ እንዳትል እንኳን መጽሐፍ እንደሚል እግዚአብሔርም በኖህ ላይ የመርከቡን በር ከኋላው ዘጋበት። አትወርድም፣ አትወጣም፣ ዋጋ ትከፍላለህ፣ ትንፈራፈራታለህ። መርከብ ውስጥ ሆነ ድራማ ትሰራለህ፣ አትወጣት። አንተ ሳትሆን የዘጋው አንተ ብትዘጋውማ ከፍተህ የምትወርደው ስንት መሰለ። መጽሐፉ እግዚአብሔርን በሩን ከኋላ ዘጋበት። ለኛ ተዘግቶልናል ስንል ለማያምኑ ሰዎች ደግሞ ተዘግቶባቸዋል እያልን ነው። እግዚአብሔር አምላክ በኖህ መርከብ ውስጥ ያሉ ሰዎች ወደ ውጭ እንዳይወጡ በሩን ሲዘጋው በውጭ ያሉ ሰዎች ደግሞ ወደ ውስጥ መግባት እንዳይችሉ በሩ ተዘግቶባቸው ነበር። ስለዚህ አሁን ላለመጥፋታችን ምሳሌ አድርገን ያንን ታሪክ የምናነሳ ከሆነ የማያምኑ ሰዎችም ደግሞ አሁን ወደ ውስጥ መግባት የሚችሉበት እድል የለም ማለት ነው። ምክንያቱም በሩ ሲዘጋ በውስጥ ላሉ ሰዎች ብቻ ሳይሆን በውጭ ላሉትም ጭምር ነው። ከውስጥ ወደ ውጭ የማይወጣ ከሆነ ከውጭ ወደ ውስጥም አይገባም ማለት ነው። ስለዚህ የምናምን ሰዎች ባለመጥፋት ስንፈጸም የማያምኑ ሰዎች ደግሞ በሞታቸው ይፈጸማሉ። ስለዚህ ያ ምሳሌ ያ ታሪክ በዘመን ፍጻሜ ይደረግ ዘንድ ላለ የእግዚአብሔር አጀንዳ እንጂ አሁን ላለመጥፋታችን ምሳሌ የምናደርገው አይደለም። ወጣይ ዛሬ ጎበዝ ናት። አሲ ሞክሪ ማን እንደሚያወርድሽ ብቻ የኔ አበባ መድኃኒዓለም አለ፣ መድኃኒዓለም አለ፣ መድኃኒዓለም አለ፣ መድኃኒዓለም አለ፣ መድኃኒዓለም አለ። ያነዳሽ እስቲ ነዳ አድርጊስ። አንተ ገነት አትገባ። ቀላል ነው። ጌታችን ኢየሱስ ክርስቶስ በሰው ፊት የሚመሰክርልኝን እኔ በአባቴ ፊት እመሰክርለት። ምን ማለት እንደሆነ ታውቃለህ? አሁን አንተ ለሰው ሄደህ ኢየሱስ ክርስቶስ ይወድሃል ብለህ ተናግረህ ሰማይ ስትሄድ ኢየሱስ አብ ፊት እሱ ማለት ብሎ ሲመሰክር ለአብ ስላንተ ሲነግረው ወልድ ለአብ ስላንተ ይሄንን ግን የማደርገው አንተ ስለኔ ካወራ ባታወራስ ገብተሃል ሰማይ ለፍ ያወራ ሲመጣ እንኳን ደህና መጣ አባቴ እሱ ማለት እዚህ ላይ እዛ ቦሌ አካባቢ እየዞረ በየመንገዱ ኢየሱስ ክርስቶስ ጌታ ነው እያለ ስለኔ እያወራልኝ ነው የኖረው። አክብርልኝ አባቱ ባንተው ልክ አከብረዋል። እሱ በከበረበት ነው ያከብረናል የሚለው አስበዋል። ሰማይ ሰፈር ሲቀያየር አብረ ገብተህ እዚህ አንድ ቸርች ተቀምጠህ የሆነ ሰማይም ተመሳሳይ ቦታ እንግባ። ተራራው ከፊቴ እንደ ሰም ቀለጠ፣ ቃልህም ሲመጣ ጫካው ተገለጠ። እግሮችም ጸኑልኝ እንደ ዋላ እግር ረዳት ሆነኸኛል አምላኬ ክበር። ልሰዋ የምስጋናን መስዋዕት ሆነኸኝ አይቻለው አባ
ላክብር እኔ ደጋግሜ ከፍ በል ላዚም ፊት ቆሜ። እግዚአብሔር ወገኖቼ ከተፈጥሮ ችሎታችን በላይ ሊያረግ የሚችለውን ነገር መወሰን አይቻልም። ከገደብ በላይ የሆነ ነገርን ያረጋል እግዚአብሔር። ከገደብ ውጪ ስጋዊ ማንነታችንና ችሎታችን ከገደበው በላይ መስራት ይችላል። ለምን? የጸጋ ስጦታዎች መንፈሳዊያን ስለሆኑ። ምን ማለት ነው? መንፈሳዊ ስጦታዎች ማለት ተፈጥሯዊ አይደሉም ማለት። ለምሳሌ የልሳን የመናገር ስጦታ ካላችሁ የቋንቋ ችሎታ ስላላችሁ አይደለም ማለት። these are supernatural ናቸው። በሰው ችሎታና ልምድ የተገኙ አይደሉም። መንፈስ ቅዱስ የሚሰጣቸው ናቸው። የጸጋ ናቸው። የጸጋ ስጦታ ማለት እንደ ቃሉ ነው። የጸጋ መሰረቱ ጸጋ ነው። ነፃ ስጦታ ነው። በነፃ የተሰጠ ነው። ደስታ አለው ውስጡ። ካሬስ ለማይገባው ሰው፣ ኳሊፋይ ለማያደርግ ሰው የጸጋ ስጦታ ስለ ተቀባዩ ሰውዬ ምን ይናገራል? ይህ ሰውዬ አይገባውም ነበር፣ ግን በቃ ለዚህ ነው ይገባናል የማንለው። መጨረሻ ላይ ይገባል የምንለው እሱ ነው ያዳነን። በለው ይለኛል ሊሳኑን በለው አሩባ አንሆባ ጃሉሪያ ሰኩምባ በጠላቶች ላይ ሰይፍ ይሰካ። አሜን። ሁን የሚነቀለው የፋይናንሻል ቀንበር ነው። ዛሬ የእርሶን ሚሊዮኖች አስለቅቃለሁ። አሩባ አንሆባ ጃሉሪያ ሰኩምባ በጠላቴ ላይ ሰይፍ ይሰካ፣ በእኔ ላይ በረከቱ መጥቶ ይሰካ። መንፈስ ቅዱስ እጅግ በጣም ሚሊዮን ብሮችን ያሳየኛል። እርሶ ጋር የሚፈልገውም አንዱም እሱ ነው። ለአገልግሎት ቅባቱን የምትፈልጉት ለሱ ነው። እግዚአብሔር ፊት ነው የምነግርህ። 10 አየሁ። 10 ብር ላርግልህ፣ ዶላር ላርግልህ? ዶላር አርገው እንጂ same but different. Vor 2 Jahren ist Jesus Christus in seiner Liebe erneut in mein Leben gekommen. Und er hat meine Depression genommen. Er hat meine Suizidgedanken genommen. Und das Gleiche kann Jesus für dich tun. Egal ob es Panik ist, egal ob es Depression ist, egal ob es panische Gedanke, Zwangsstörung ist. Jesus, er kann dich heilen. Jesus, er kann dich befreien. Jesus, er kann dir ein neues Herz geben mit neuen Verlangen. Let's pray together. Jesus, we thank you and we love you. We're so grateful for you that today has arrived and we're able to celebrate in all that you've done, the good work and your grace and mercy. And it's no coincidence that your mercy has saved us and sealed us and drawn us closer to you. Lord, would we not become conformed to this world, but would your word and your grace be sealed on our hearts so that we can confidently navigate the temptations of this world and cling close to you. Lord, you've displayed your love for us, and the least we can do is give our life back to you. So Lord, we love you. Give us strength, give us courage, give us boldness. In Jesus' name we pray. Amen.